እርጉዝ ነኝ የስድስት ወር እርጉዝ ነኝ ገባሽ እኔ አሁንም እንዴ ብዬ አልናገርም ገብቶሻል ለምን ከተናገርኩ ሌላ ነገር ስለሚመስል ወይ ደግሞ አብሮ እንዳይኖሩ እያረኩ ስለሚመስል እኔ አልናገርም አላወራም አናግራለሁ ስረጋጋ እናገራለሁ ሁሉንም ነገር እና እነዚህ ሰዎች ልጅቷ ምን እያለች እንደሆነ እየሰማሽ ነው ባባ ቁጭ በል ገባሽ እዛ ላይ ቁጭ ብሎ ሙድ የያዘብኝ ነው ሚስቴ እንዲያለች ከተባረርኩ ስንት ቀኔ ነው ምናምን እያለ ነው እየሰማሽ ነው ገብቶሻል አልተባረረም ቤት ውስጥ እየኖረ ነው ገባሽ አብረን ወጣን ነው የመጣ ነው ገባሽ እና ብዙ ነገር አለ እናገራለሁ እነዚህ ሰዎች ግን እንዳይለያዩ ልጅቷን እንትን እንዳትል ሶሪ ባቢ አይዞሽ ሰሚራዬ ተረጋጊማ ውሃ ጠጪ ውዴ አይዞሽ አቡ ብዙ ነገር እኔ ማውራት እንትን የሚለኝ ብዙ ነገር አለ እኔ አሁንም ለሷ ህዝብ እንዳይላት እኔም ከተናገርኩ ብዙ ነገር ይመጣል ብዙ ነገር ነው የሚሰሙት ሳልናገር ግን ልጅቷ አረጋጋት ለምን ሴት ልጅ ናት እኔም ሴት ነኝ እሷ እንድትጎዳ አልፈልግም በሴትነቷ ማለት ነው ይታረቃሉ በቃ አንቺ ፍቃደኛ ከሆንሽ በደስታ እኔ ከነሱ ኑሮ ወጣለሁ ሲጀመር እኔ እስኪወልድ ነበር ዝም ያልኩት በቀደም መታ ነበር ቤት አይታኛለች እኔም አይቻታለሁ እኔ ያን ቀን ነው የሰማሁት ሸሪዓ ነው የፈቀደልኝ ብሎ በሸሪዓ ነው የምናገረው ግን ሸሪዓ እንደዚህ አይደለም የሚፈቅደው ሸሪዓ ቢፈቀድ ጠይቋትና ንገሯትና እሷን ቢካለች አግቡ ነው የሚለው በዚህ ላይ ደግሞ ሸሪዓ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች ሄዶ ሌላ ሴት ያግባ አይልም በሸሪዓም ከሄርን ማለት ነው ገባች አሁን ደግሞ እነሱ ይታረቁ እኔ ከነሱ ኑሮ ወጥቻለሁ አሁንም ወጥቻለሁ ለምን እኔ አልፈልግም እንደዚህ አይነት ኑሮ አልፈልግም ሰልችቶኛል ዳክሞኛል መርየምም እንደዛ አልፈልግም አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ለካናን እያለች ነው ኖ እኔ አልፈልግም እነሱ ይኖሩ ቅድም እንዳለሽ እኔ እየሰማው ነበር ከቤት ወጥቻለሁ ወጥቼ ከሷ ጋር ከራይቼ ኖራለሁ ሌላ ምን አማራጭ ያለኝ አለ እንደዛ እንዳለ እኔም ሰምቻለሁ ተስማምቻለሁ በዚህ ሀሳብ ሄዶ ይኖር እኔ ግን ለማንም አዳምጫታ ሰሙዬ መርየምንም አዳምጫት ለምን አዳምጣታለሁ አላቃትም እዚህ ላይ ነው ያያት በምን አውቂያት ነው የሚያዳምጣት እቤት መታለች አላልሽም በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር ምን እንደተፈጠረና እንዴት እንደሄደች ነግራሻለች ጥሩ ሰው እንደሆንሽ ነው የነገረችን እቤት ገብተሽ እኔ አሁንም ለሴት መጥፎ አይደለም ለምን ሴት ስለሆንኩ መጥፎ አይደለም ለማንኛውም ሴት መጥፎ አይደለም ማውንም አልፈልግም ለምን እኔ ላይ የደረሰው እነሱ ላይ እንደርሶ እንዲያዩ ስለሚፈልግ ለዛ ነው ማለት እኔ ላይ የደረሰው እነሱ ላይ ደርሰው ስትይ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው ነገ ላይ ሶስተኛ ሚስት ያገባባት ለምን እንድትቀምሰው አንቺ የት ይቀርላታል ወንድ ልጅ እኮ አንዴ ከለመደ ቆይቶ ነገ ሶስተኛ ማግባት ከነሱ ኑሮ ወጥቻለሁ ማንንም ሰው ይወቅ ይስማ የነሱን እንደሰማ ህዝብ የኔንም ይስማ ለምን ዝም ማለቴ ብዙ ነገር አደርገውኛል ጫዋማውኔ ብዙ ነገር አደርጎኛል ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም እሷ ፋራ ናት እሷ እኮ ምንም አታመጣም እንድባል ተብሎኛል ተደርጎኛል እኔ ግን እንደዚህ አይደለም ሁሉንም ነገር እያወቅኩ እየሰማው ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት ይሄው አሁን ደግሞ እውነታውን አየው ሰማው ከዚህ በላይ አልችልም እነሱንም ህዝቡንም አውቋል የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ አሁንም ወጣለሁ እርጉዝ ነኝ የስድስት ወር እርጉዝ ነኝ ግን ምንም አይመስለኝ መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ ወይ ደግሞ እስኪወድ ከዚህ ቤት አልወጣም ወልጄ ልጁን ትቼለት ወጣለሁ ችግር የለውም
ግን እነሱ እንዳይለያዩ ሲጀመር እንዳይለያዩ ብቻ አርጊያቸው። ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና አይ እኔ በቃኝ ሰለቸኝ፣ ደከመኝ። ያኖራቸዋል እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆን። እኔ ደግሞ ልጆችሽን ለእንጀራ እናት ጥለሽ ተወጣ ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ፣ ለልጆቼ አታስፈልግም፣ እናታቸው ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላህ ነው የሚያኖራቸው። ከአላህ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። ማርያም ይኸውልሽ በጣም ተወድሻለች። ማርያም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራሽ። አይ እኔ ምንም ብትለኝ አልሰማም። አቢባ እሷን አላቃትም፣ ሲጀመር አላቃትም። እኔ ኢትዮጵያ ገብቼ ነበር። አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ። አዎ መልሼልሽ ነበረ። ያን ጊዜ ነው ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። በቲክቶክ ነው የተዋወቁት። ሰሚራ በቲክቶክ ነው ታውቂያለሽ? አይ ቲክቶክ ያመጣው መዘዝ ነው። አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼላቸዋለሁ። ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ። ችግር የለውም። አልወጣም እስከ 3 ድረስ 3 ወር ነው የቀረኝ። እቺን 3 ወር ለራሴ ብዬ አልወጣም ከዚህች ቤት። ግን አንድ ነገር ህፃኑም ሆኖ ተወለደ ማለት ሆኖ አንድ ነገር ካሆኑ ልጆቼ እሷም ተጠያቂነት እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ። አልሰጣትም፣ ወላሂ አልሰጣትም። ኖ እኔ ስለኔ መናገር አልፈቅድላትም። ለምን አልጠየቀችም? ከዚህ በፊት ሀቢባ ኑሮ ሳትገባበት አልጻፈችልኝም። ሰሚራ ሰውዬ እንደት ነው እንደዚህ እያለኝ ነው ለኔ የምታስብ ብትሆን ወይ ደግሞ ልጠይቅልሽ መሪም ለምን ሰሚራ ሚስቱ እንደሆነች እያወቅሽ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፍቃደኛ ነሽ ብልሽ ለምን አላማከርሻትም ውዴ? እኔና እሷ አንተዋወቅም መጀመሪያ ማለት ነው። አንተዋወቅም ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን። ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም። እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ፣ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ። ችግር የለውም ለእሷ በቃ ለኔ ተይ ምናምን አለኝ። ወላሂ ላዝም ይሄው መጥቶ ይናገራል። ችግር የለውም እንደዚህ ነው። አይ ቅድም ብሏል ብላኛለች። እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል። አለ ላይ ብሪካርዱ አቡ አሁንም እኮ እሷ ምንም አላልኳትም። እሷ መፍቷን ነው እሱም መፍቱ ነው። እኔ ተናገርኩት ነው እሱም